የጠቅላይ ሚኒስትር አብይ አህመድ የዛሬ ንግግር ከመደበኛ መግለጫነት አልፎ ወደ አስመራ የተላከ ከኮድኪ የሚመስሉ ጠንካራ ማስጠንቀቂያዎችን አዘሎ ወጥቷል። ነገሩን በደንብ ላስተዋለው ሰው መልእክቱ አብረን እንልማ ወይስክ የሚል ምርጫ የሰጠ ይመስላል። በንግግሩ ውስጥ የተሰሙትና ለኤርትራ ክስም ሳይጠሩ የተላለፉ የሚመስሉ ሦስት ወሳኝ ነጥቦች እነዚህ ናቸው። አንደኛው እና አነጋጋሪው የቴክኖሎጂ ንጽሩ ነው። ጠቅላዩ ከእኛ ስለ ሱ-30 ሲያ-30 እና ስለ ጀን-30 ጃይን-30 ስናወራ ገና ሚግ-21 ማይግ-21 ላይ ያላችሁ ሀገራት ደጋግማችሁ አስቡ ሲል ተደምጧል። ይህ አባባል ኢትዮጵያ የገነባችውን የአየር ኃይል አቅም በመጥቀስ በወታደራዊ ቴክኖሎጂ ወደ ኋላ የቀሩ በተዘዋዋሪ ሀገራት ከአቅማቸው በላይ እንዳይወራጠሩ የሰጠው የጉልበት ማስጠንቀቂያ ይመስላል። ሁለተኛው ደግሞ ሂሳብ እናወራርዳለን የሚለው አስፈሪ ቃል ነው። የተሰጠ ካለም ማወራረዷን አተውም ያለው ነገር የብዙዎችን ጆሮ ገብቷል። ይህ አባባል በቀጥታ ከባህር በር ወይም ቀደም ሲል ኢትዮጵያ አሳልፋ ሰጠች ከተባሉ ግዛቶች ጋር ተያይዞ ወደፊት የሚመጣ ይገባኛል ወይም የማስመለስ እንቅስቃሴ ሊኖር እንደሚችል የሚጠቁም መሆኑ ነው። ሦስተኛው ከምርጫው ሁለት ነው የሚለው ነው። ከእንደዚህ አይነት ሀገር ጋር ተባብሮ ማደግ ብቻ ነው የሚያወጣው፣ ከዚያ ውጪ ያለው አማራጭ ጥፋት ነው ሲል ጎረቤት ሀገራት በተለይም ኤርትራ ከኢትዮጵያ ጋር በሰላም ከመጓዝ ውጪ ሌላ አማራጭ ቢከተሉ ውጤቱ አደገኛ እንደሚሆን በአጽንኦት ተናግሯል። በአጠቃላይ ንግግሩ ዝምታው አልቋል። አቅማችንን እወቁ አይነት አንድምታ ያለው ሲሆን ይህ ንግግር በአስመራ ቤተመንግሥት ምን አይነት ስሜት እንደሚፈጥር መገመት አይከብድም። እናንተስ ከንግግሩ ምን ተረዳችሁ? ኢትዮጵያ ወደ ድሮ ግዛቷ የመመለስ ዕቅድ ያላት ይመስላችኋል?